በዚህ ቪዲዮ የሰፈራችንን ባለ 10 ብሩን ባኒ ዳቦ አሰራር እናያለን። ሳህናችን ላይ 100 ሚሊ ሊትር ሞቅ ያለ ውሃ እናስገባና አንድ ሙሉ እሽግ እርሾ እንጨምርበታለን። ከዛም እናቀላቅለዋለን። ከዛ በላስቲክ ሳህናችንን እንሸፍነዋለን። ከዛ ሞቅ ያለ ቦታ ላይ ለ10 ደቂቃ እናስቀምጠዋለን ማለት ነው። ከዛ ዱቄታችንን ሳህን ላይ አድርገን ጨውና ዘይት እንጨምርበታለን። ከዛ የተዋሃደውን እርሾ እንደምታዩት ኩፍ ያለ ነው፣ እሱን እንጨምርበታለን። ከዛ እናዋሃደዋለን ማለት ነው። ከዛ በእጃችን በዚህ መልኩ እናሸዋለን። በደንብ አሽተነው ልክ በእጃችን ነክተነው ተመልሶ እስከሚመለስ ድረስ በደንብ እናሸዋለን ማለት ነው። ከዛ ሳህናችንን እንደዚህ ዘይት እንቀባዋለን። ከዛም ያቦካነውን ሊጡንም ደግሞ እዚህ ጋር እናስቀምጠውና ከዛ ደብል እስከሚሆን ድረስ የሊጡን እጥፍ እስከሚሆን ድረስ እንጠብቀዋለን ማለት ነው በላስቲክ ሸፍነን። ከዛ በእጃችን እንደዚህ ዘር ዘር እያደረግን እናሸዋለን፣ ወይም ደግሞ ዘር ዘር ብቻ እናደርገዋለን። ከዛ በዚህ መልኩ እናጥፈውና አሁንም ዘር ዘር እናደርገዋለን ማለት ነው። ከዚህ በኋላ ደግሞ እንጠቀልለዋለን። ከዛ በንጹህ ጨርቅ እንሸፍነዋለን ማለት ነው። ከዛ ልክ እንደዚህ ደብል ሲሆንልን ወይም ኩፍ ሲልልን በዚህ መልኩ ቆራርጠን ለባኒ የሚሆኑ ሊጦችን እናዘጋጃለን። እኩል እያደረግን ቆርጠው ዳቧችን እኩል አይነት ሳይዝ እንዲኖራቸው ይረዳናል። ከዛ ዱቄታችንን እንነሰንስና ከዛ ሊጣችንን በዱቄቱ እንደዚህ አድርገን በእጃችን ላይ በደንብ አድርገን እናሸዋለን ማለት ነው። አየር እንዳያስወጣ አድርገን በዚህ መልኩ በጣታችን እንሰፋዋለን ማለት ነው። ከዛ ሊጣችንን ሁሉንም እንደዚህ አድርገን ከጨረስን በኋላ በንጹህ ጨርቅ ሸፍነን ለ30 ደቂቃ እንጠብቀዋለን ማለት ነው። ከዛ ከ30 ደቂቃ በኋላ በምታዩት መልኩ ዳቧችን ተነስቶ ወይም ኩፍ ብሎ እናገኘዋለን። ከዛ በቢላዋ መሃሉን እንሰነጥቀዋለን።
ከዛ ውሃ እንረጭበታለን ማለት ነው ሊጡ ላይ። ከዛ ኦቨን ውስጥ ከ30 እስከ 40 ደቂቃ ባለው ደረጃ ኦቨን ውስጥ ከተነው ይህን የመሰለ ዳቦ እናገኛለን ማለት ነው። ፒስ። ሰብስክራይብ ማድረጋችሁ እንዳይረሳ።